ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ አላችሁ? አለን ይመስገን ደህና ናችሁ። እንዴት ናችሁ? ዛሬ እስቲ ሀባመር እየሰራሁኝ ነው። ሁሉም ሰው ሀባመር ሲሰራ የተለያየ እንትን ነው የምታዩት። የሚጠቀሙትም የተለያየ ነገር ነው። አሰራሩም የተለያየ ነው። እኔ ደግሞ ከአንድ እህታችን ማለት ነው ኢትዮጵያዊ እንደኛ ማለት ነው ከሷን ያየሁት ማለት በፊት የሚሰራ በሌላ አይነት ነበር የሚሰራው እና እሷን አይቼ ልክ እንደሷ ሰርቼ በጣም ነው የወደዱት ሰዎቹ ማለት ነው። አሰራሩም ሁሉም ነገር እንደሷ ነው ያደረኩት። በፊት ከሚሰራው ይልቅ የእህታችንን ቪዲዮ ካየው በኋላ የሰራሁትን እንዴት አርገሹ ነው ጣሙ እንደ በፊቱ ሳይሆን ጣሙ በጣም ቆንጆ ነው። ቴስቱ ደስ ይላል። ሽታው በጣም ነው ደስ የሚለው ምናምን አሉ እና እዚህ ጋር ሀባመር አለኝ ዘብዝፋለሁ 2 የሾርባ ማንካ። እሱ እንደ ፍላጎታችሁ ነው። ብዙም ከፈለጋችሁ ትንሽ ነው፣ ከፈለጋችሁ ነው ግን ትንሽ ነው መስራት የፈለኩት እና እዚህ ጋር 2 የሾርባ ማንካ ሀባመሩን አርጌያለሁ፣ ዘብዝፍ አርጌያለሁ እንደዚህ። ከዛ እዚህ ከስተር አለኝ። ይሄንን ከስተር ደግሞ 2 የሾርባ ማንካ ነው የተጠቀምኩት። ታያችሁ እዚህ ቀስ ያለ ነው መብሰል ያለበት። እሳት መብዛት የለባችሁ። ጣዕሙ በጣም ነው ቆንጆ የሚሆነው። እኔ ወዲያው ጭምርምር አድርጌ ትንፈል አድርጌ ነበር አሁን ግን በደንብ ቀስ ብሎ እሳት እንደዚህ ቀንሳችሁ እሳቱ ማለት ነው በትንሹ አድርጋችሁ ቀስ ብላችሁ ቢያንስ 30 ደቂቃ 40 ደቂቃ ብታበስሉ የምር በጣም ያጣፍጣል። እና የተጠቀምኩትን አሁን እዚህ ጋር ካስተር 2 ማንካ አድርጌያለሁ፣ ሀሊብ አድርጌያለሁ፣ ሱካር 1 የጋዋ ሲኒ 1 አድርጌያለሁ እና ደግሞ የተፈጨ ሄል 1 ማንካ በትንሹ የተፈጨ ሄል ማለት ነው። ይሄ የተፈጨ ሄል 1 ማንካ ተጠቅሜያለሁ። ከዛ ይሄኛው ቢያንስ አሁን 20 ደቂቃ ሆናል እንደዚህ። እዚህ አሁን ሱካር፣ ከስተር፣ ሄል እንደዚህ ደግሞ ቢጫ እንዲሆን አደረገ። ዛፈራን አድርጌያለሁ እላችኋለሁ። ይሄ ትንሽ ከበሰለ በኋላ ሀባመሩን አደርጋለሁ። መጨረሻ ላይ ደግሞ ሽታው ቆንጆ የሚያደርግ ጣዕሙ ደስ እንዲል የሚያደርገው ደግሞ ይሄኛው ከምንም በላይ ደግሞ ይሄኛው ማለት ነው። ይሄ ማይወርድ የሚሉት ማለት ነው፣ የሀበባ ውሃ የሚሉት ይሄኛው በጣም ነው ደስ የሚለው። ልክ እንደዚህ ስትጠጡ ስትል ሽታው በጣም ነው ደስ የሚለው። ጣዕሙ ራሱ የተለየ ነው እላችኋለሁ። እንግዲህ አሰራሩን ከዚህ ብትሞክሩ በፊት ከምትሰሩ ምናልባት እንደዚህ የምትሰሩ እንድትኖሩ ትችላላችሁ። እኔ ከእህታችን ቪዲዮ አይቼ እሷ በምትሰራው መልክ እየሰራው ነው። በጣም ነው የወደዱት እላችኋለሁ። አሁን የምትሰሪ ሌላ ነው፣ የበፊቱ ሌላ ነው። በጣም ቆንጆ ቴስት ነው ያለው። ሽታው ራሱ ደስ ይላል። ምን አርገሽ ነው ምናምን ሲሉ ከሆነ ቪዲዮ ነው ሀገሬ ልጅ የሰራችው ቪዲዮ አይቼ እንደሱ ሰርቼ ነው ምናምን አልኳቸው። ያው አንዳንዴ እንደዚህ ተሰብስበው ምናምን ቁጭ ሲሉ ይሄን ነው የሚፈልጉትና ይሄንን ተጠቀሙ እላችኋለሁ። በጣም ቆንጆ ነው። ይሄንን የማትጠቀሙት ሰዎች ከአሁን በኋላ ተጠቀሙ። የምር የማይወርድ የሚሉትን ማለት ነው፣ የአበባ ውሃ የሚሉትን እላችኋለሁ። እየደረሰ ነው እንግዲህ እኔ ለማዳሜና ለአሮጊት ለአማቿ ማለት ነው ለ2 ሰው ብቻ ነው የሚሰራው። ለዛ ነው ትንሽ እናንተ ማብዛትም ትችላላችሁ። እንደዚህ ተሰባችሁ መጠን ነው። ያው ሌላ ጊዜ ሙሉ አድርጌ ነው የሚሰራው። ትናንት ለምሳሌ ሙሉ አድርጌ ነበር የሰራሁት ይሄንን ብዙ ሰው ስለነበረ፣ ያው ዛሬም ደግሞ እንደ ትናንቱ ስርልን አሉ እና ሰራው ነው የማዳም ቅመም አሰራራችሁን ቀይራችሁ ተጠቀሙ እላችኋለሁ። ያው ከምንም በላይ እሳት ይወዳል። በደንብ መንተክተክ እሳቱን ቀንሳችሁ በደንብ
እጃችሁ ሰዓት ማማሰል በቃ እጃችሁ እንዳለ በጣም ነው የሚጠብቀኛል። እኔ በጣም ገርሞኛል። በፊት የሚሰራውና አሁን የሚሰራው ራሴ በራሴ እየገረመኝ ነው። በቃ በጣም አድርጌ ነበር ማውቀው ወዲያው በቃ ግን እሳት ይፈልጋል። እና እህታችን ደግሞ እጇ ይባረክ ሙያ ተምሬበታለሁ ይላችኋል። እንትን ደግሞ እንደዚህ ተጠቀሙ። ፍሬው ግን መጨረሻ ላይ ነው መግባት ያለበት። እኔ በፊት አንድ ላይ ነበረ የሚገጣጠጠው ሁሉ ግን ፍሬው ልክ ይሄ ነው እንትኑ ውህዱ ከበሰለ በኋላ ይሄን ሀባመር ነው የምናስገባው። ቀይ ፍሬ ምንድን ነው ግን የሚባለው? እነሱ ሀባመር ነው የሚሉት፣ ግን ምንድን ነው ይሄ? ተልባ ነው የሚመስለው፣ ግን ተልባ አይደለም። ምን እንደሆነ አላውቅም። ይሄ ሰናፍጭ ፍሬ ይመስላል። ምን እንደሆነ አላውቅም። እና እሱ ውህዱ እስኪመስልላችሁ ድረስ ዘርግፉ። እንደዚህ ራሱ እንትን ይላል፣ ይነፋፋል። ደግሞ ውሃ ውስጥ ስቆይ ከዛ መጨረሻ አካባቢ ልታወጡ ስትሉ መጨረሻ አካባቢ ጀምሮና አንድ 10 ደቂቃ ከፈለ በኋላ ማውጣት ያለው። ያው የሁሉም ሰው አሰራር ይለያያል እንጂ እንደሚለያዩ ደግሞ ጣዕሙን ራሱ ይለያያል።